እንዴት ናችሁ? ዛሬ ደግሞ ማወራችሁ ፀጉሬ ከዚህ ወደዚህ ሲያድግ ስንከባከበው ራሱ እያደገ ነበር ስንከባከበው ምን እንዳደረኩና እንክብካቤን በተመለከተ የጠቀሙኝን 4 ነገሮች ነው። የመጀመሪያው ንጹህ ፀጉር ላይ መጀመር ነው። ንጹህ ፀጉር ላይ መጀመር ማለት የታጠበ ለማለት ሳይሆን ጽድት ያለ ጫፉ በቀለም የተጎዳ ከሆነ መንታ ካለው የተቆራረጠ የተሰነጠቀ ካለው ወይ ደግሞ በሪላክስ ሬሾ ላይ ምናምን እንደዚህ አይነት ነገሮች ካሉት ቆርጦ መጀመር፣ ንጹህ ፀጉር ላይ መጀመር የምንለፋበትን ውጤት ቶሎ እንድናይ ይረዳናል። ሌላኛው ደግሞ ቆዳችንንም ማጽዳት መጀመር አለብን። ያ ምንድነው? የተንከባከብንም ካለን በመሃል ማጽዳት አስፈላጊ ነው። ግን እንደ አዲስ ለማሳደግ ለምትጀምሩ ነው ይሄ ቪዲዮ። ልትጀምሩ ስትሉ ደግሞ አጽድቶ መጀመሩ በጣም አሪፍ ነው። ቆዳችንና ጫፉ ጤናማ ከሆነ ውጤት ማየታችን የግድ ነው። ከውስጥ ጤናማ ቆዳ ካለን ጤናማ የፀጉር ዘለላ ይወጣል። ስለዚህ ጫፍ ላይ ደግሞ ካልተሰበረ ወደንም ጠላንም ቁመቱ ይኖራል ማለት ነው፣ እናየዋለን አድጎ። ስለዚህ ሁለቱ ቦታ በጣም ወሳኝ ናቸው ማለት ነው። አስቴክሌና አፕል ሳይደር ቪኔጋር ሁለቱ ተቀላቅሎ በደንብ የማጽዳት አቅም አላቸው። ወደፊት እሱ ቪዲዮ እሰራበታለሁ። እኔ በእሱን አንዳንድ ዲቶክስ ማድረገው እሱን መጠቀም አሪፍ ነው። ከዛ ውጪ ደግሞ ቤት ውስጥ የሚሰሩ ሌሎችም ነገር አሉ። እንደ ቡና፣ ስኳር ምናምን ተደርጎ ይደረጋል ማጽዲያ ማለት ነው። እና እሱንም እናያለን ወደፊት። ብቻ ግን ሁለቱን ሀሳብ እንድትይዙልኝ ነው። ጫፉንና ቆዳውን አጽድተን ብንጀምር ሌላው ልፋታችንን እንድናይ እንሆናለን። ሁለተኛ አሁን ፀጉራችን አጽድተናል፣ ተቆርጠን ጫፉና መጥተናል። ቀጣይ ምን እናድርግ? ቀጣይ ደግሞ የምንከባከብበትን ሩቲን እንመሰርታለን። ሩቲናችን ዛሬ ከምንታጠብበት ቀን እስከ ቀጣይ የምንታጠብበት ቀን የምናደርጋቸው ማንኛውም ፀጉራችን የተመለከቱ ነገሮች ሩቲናችን ነው የሚሆኑት ማለት ነው። ሁሌ ነው የምናደርጋቸው፣ በተደጋጋሚ ነው የምናደርጋቸው። ቢያንስ ለፀጉራችን ጠቀመም አልጠቀመም የሆነ ሩቲን መስርተን በዛ ሩቲን ውስጥ አልፈን ማየት አለብን፣ ሞክረነው ማየት አለብን ማለት ነው። ከጠቀመን በቃ ያ ሩቲን ይሆናል፣ ሌላ የተሻለ አግኝተን እስክንቀይረው ድረስ ማለት ነው። ስለዚህ ከፕሪፑ ጀምረን ፕሪፑ እናረጋለን አናረግም ወይ ቀድመን እናዘጋጀዋለን ወይ ለሻምፖ ወይስ ቀጥታ ወደ ሻምፖ ነው የምንገባው? ሻምፖ ስናረግስ አንዴ ነው ሁለቴ ነው ወይ የምንታጠበው? ከዛስ ኮንዲሽነር እናረጋለን ወይስ ዲፕ ኮንዲሽን ነው የምናደርገው ፀጉራችንን? ከዛ በኋላስ ሞይስቸራይዝ የማድረግ ሩቲናችን ምንድነው? የተለያዩ 2 አይነት ሜተዶች አሉ። እሱን ነው የምንጠቀመው ወይስ ደግሞ ከዛስ ሞይስቸራይዝ ካረግን በኋላ ስታይል ምንድነው? ምን አይነት ስታይል ነው የምናደርገው? በብዛት ፕሮቴክቲቭ ስታይል ነው ወይ የምናደርገው ወይስ እሳት ነክ የሆኑ በእሳት የሚደረጉ ነው ወይ የምናደርጋቸው ነገሮች ምንድነው የሚለውን እያንዳንዱን ነገር ማለፍ አለብን ማለት ነው። እያንዳንዱ ነገር መወሰን አለብን ፀጉራችን መንከባከብ ስንጀምር። አለበለዚያ ምን ይሆናል? እንትን ይላል፣ በቃ ይወዛገብብናል። ዛሬው የምንታጠብቅ ከሆነ ምን እንደምናደርግ ስለማናውቅ የሆነ ነገር እዛው ላይ ካሰብን ሌላ ነገር ፍለጋ የሆነ ነገር ለምናደርግ በቃ እንወዛገብና ቶሎ ተስፋ ብለን ቆርጥ እንችላለን። ወይ ደግሞ ጊዜም ስለማናጣ ማለት በማሰብ ጊዜው ስለምናሳልፈው ፀጉራችን ላይም በቃ የሆነ አላ ደግለን እንችላለን። በቃ ዝም ብለን ፍጥን ያለ ነገር ይሆናል ማለት ግን ጊዜያችን ወስደን እረፍት በምንሆን ቀን ደግሞ ማድረጉ አሪፍ ነው ሩቲናችን ማለት ነው። እረፍት ወይም ሰፊ ጊዜ ባለን ጊዜ በምንሯሯጥ ጊዜ ከሆነ ለፀጉራችን ጥሩ አንሆንም። ስለዚህ በደንብ ጊዜ ባለን ሁኔታ ላይ ምናምን አመቻችተን ምናምን ሩቲናችንን ማድረግ እና መወሰን፣ ይሄ ደግሞ ሌላኛው በጣም አስፈላጊና የጠቀመኝ ነገር ነው። 2 ወሳኝ ነገሮች አድርገናል። የመጀመሪያው ጫፍና አጽድተን ምናምን ጀምረናል። ከዛ በኋላ ደግሞ የእንክብካቤ ሩቲናችን ወስነናል፣ እያደረግን ነው። እሱን ደግሞ በቀጣይነት በጣም በተደጋጋሚ ማድረግ ሌላኛው በጣም አስፈላጊው ነገር ነው። ኮንሲስተንሲ ቁልፍ ነው ብለዋላ። የምር ቁልፍ ነው። ምክንያቱም እኔ አይቼዋለሁ። በጣም በተደጋጋሚ ብዙ ነገር አድርጌያለሁ። እሱ ደግሞ ውጤት አሳይቶኛል። በጣም ደስ ብሎኛል በዛም። እና እናንተ ውጤት እንድታዩ ስለምፈልግ ሩቲናችሁን ከመሰረታችሁ በኋላ በተደጋጋሚ ማድረግ አለባችሁ። እና ሌላኛው በጣም አስፈላጊ ነገር ድግግሞሽ ወይም ኮንሲስተንሲ ነው። ኮንሲስተንሲ በጣም አስፈላጊ። ሌላኛው በጣም ሰው መስማት አይፈልግም። ይሄን እኔ መስማት አልፈልግም ነበረ፣ ግን ፀጉራችን ጊዜ ይወስዳል ማለት ጊዜ ይወስዳል። ወራት ሊወስድ ይችላል፣ አመትም ሊወስድ ይችላል። ስለዚህ መዘጋጀት አለብን፣ መጠበቅ አለብን። የተወሰነ ጊዜ ሰጥተነው መጠበቅ አለብን። በ7 ቀን በ30 ቀን ይሁን በ90 ቀን ምናምን እየተባለ የሚባለው ነገር እኔ አይመስለኝም። እኔ አላምንበትም። እንደዛ አይሆንም። ጊዜ ያለው ፌዝ አለው የሚያድግበት ፀጉር። ስለዚህ ጊዜ ይወስዳል። ጊዜ እንደሚወስድ ራሳችን ማሳመንና ትዕግስት ትዕግስት በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም እንደዚህ አሁን እንዳልኳችሁ ሩቲናችሁ ላይ ምናምን የምታደርጉት ምናምን ጊዜ ይወስዳል። በማለት የዛሬው ቀን ማለት የምታጠቡበት ቀን ጊዜ ይወስዳል፣ ገንዘብ ይወስዳል፣ ምናምን ትኩረት ይወስዳል ነው ነገር። ስለዚህ ያን ሁሉ የምናደርግበት ነገር ውጤት ቶሎ ማየት እንፈልጋለን፣ ግን እሱ ራሱ ሌላ ጊዜ ይወስዳል።
ስለዚህ ጊዜ እንደሚወስድ አስበን ራሳችንን በትዕግስት ማስጠበቁ ወይ ደግሞ ለመታገስ ማዘጋጀቱ አስፈላጊ ነው ብዬ አስባለሁ። እኔ ጠቅሞኛል። በ6 ወር ውስጥ እኔም በ2 ዓመት ውስጥ በ3 ዓመት ውስጥ ቢያንስ ፀጉሬ ወገቤ ጋር ደርሳለሁ እና እኔ እያልኩ ነበረ እንደ ቀልድ ማለት ነው። ግን የሚሆን ነገር ነው። አመታትን ቢፈጅም የሚሆን ነገር ነው። ግን ቀስ እያለ ነው የሚሄደው። ምክንያቱም ፀጉራችን ሙሉ ቁመቱን አንጠብቀው የሚያድገውን አሁን በአማካኝ ግማሽ ኢንች ያድጋል ይባላል። ፀጉር ግማሹን ኢንች እንዳለ ልንጠብቀው አንችልም። ምክንያቱም ትሪም ማድረግ አለብን። መንታ ይኖረዋል ብዛትም ባይኖር ስለምንከባከበው ያን ያህል ባይሆንም ግን ብቻ ግን ትሪም መደረግ አለበት። ይኖረዋል መንታ። ከመንታ ነፃ የሆነ ፀጉር የለም። ሙሉ ለሙሉ ማለት ካልበዛ አሪፍ ነው እንጂ ይኖራል። ስለዚህ ትሪም ይደረጋል። በዛ ላይ ደግሞ የተወሰነም ደግሞ 100% ፐርፌክት ሆነ መንከባከብ አይቻልም። ስለዚህ የተወሰነ እናጠዋለን የሚያድገውን። ስለዚህ ከሚያድገው ከሚሰበረው የሚያድገውን መጠበቅ ነው አላማችን ማለት ነው። ስለዚህ እሱን መጠበቅ ስለሆነ የተወሰነ እናጣለን። ስለዚህ ራሳችን ለዛ ማዘጋጀት ማለት ነው። ምክንያቱም የሚያድገውን ሁሉ ቁመት አንጠብቀውም። አላማችን ምንም ቢሆን መጠበቅ ቢሆንም እናንተ ተረታችሁኛል ብዬ አስባለሁ። ብቻ ግን የተወሰነ ቦታ እንሰጠዋለን ማለት የተወሰነ አለ አይደል ፕላስ ኦር ማይነስ የተወሰነ ቁመት ኦኬ እንደዚህ ማለት ይሄን ሩቲን ባረገው ምናምን ብላችሁ በዛ መንገድ መዘጋጀት ትችላላችሁ ማለት ነው። ራሳችንን ማሳመን አለብን ቀድመ ስንጀምር። ስለዚህ ፀጉራችን ጊዜ እንደሚወስድ ምናምን ማሳመኑ አስፈላጊ ነው ብዬ አስባለሁ። ትዕግስት በጣም ወሳኝ ነው። ይሄን ነገር ማንም መስማት አይፈልግም፣ ግን በቃ ግዴታ ነው መስማት አለብን፣ መዘጋጀት አለብን። እና እንደዛ እንድታረጉ አበረታታችኋለሁ እና እንዳጠፉ በቃ ቻው።